6 ሰዓት ላይ መብላት ለዲያብሎስ መታዘዝ ነው። ሊቃውንት ቤተክርስቲያናችን እንደሚያስተምሩን መጻሕፍት እንደሚነግሩን አዳምን ያሳተው ዲያብሎስ 6 ሰዓት ላይ ነው። ዛሬም ቢሆን አጋንንት ኃይላቸውን አበርትተው የሰውን ልጅ ለመዋጋት የሚወጡበት የሚወርዱበት ወዲያ ወዲህ የሚራወጡበት 6 ሰዓት ስለሆነ 6 ሰዓት ላይ መብላት ማለት በአጋንንት መሸነፍ እጅ መስጠት ማለት ነው። ነገር ግን ዓለማዊነትና መንፈሳዊነት እጅግ ተቃራኒ ስለሆኑ ዓለሙ 6 ሰዓት ነው ምሳ ሰዓት ብሎ የሚያውጀው። በዚህ ሰዓት የቻለ ሰው ውዳሴ ማርያምና ዳዊት መድገም እንዳለበት ይመከራል። ነገር ግን የሥራ ቦታና ሁኔታዎች ባይፈቅዱ በዚህ ሰዓት አባታችን ሆይ ወይንም አቡነ ዘበሰማያትና ሰላም ለኪ ልንደግም እንጂ ወደ መብል ቦታ ሄደን ለዲያብሎስ እጅ ልንሰጥ አይገባንም። ማለትም አባታችን አዳምን እናታችን ሔዋንን ከገነት ያወጣበት ያሳሳተበት ሰዓት ስለሆነ ዛሬውንም የሰው ልጅ ድል ለማድረግ የሚሮራጥበት ሰዓት ስለሆነ በዚህ ሰዓት በፍጹም ለመመገብ ጾም ለመሻር መበርታት ስለሌለብን ይህችን ሰዓት እንደምንም ብለን ማሳለፍና መበርታት ይገባናል።